የእግዚአብሔር ቁጣ በቅርቡ ይነዳል፣ ተጠንቀቁ። በወንጌል አማኞች ዘንድ እጅግ ተወዳጅነትንና አንጋፋነትን ያተረፈው ተወዳጁ የወንጌል አርበኛ መጋቢ ተስፋዬ ጋቢሶ ለዘመኑ ሐሰተኛ ነቢያቶች ጥብቅ መልእክት አስተላለፉ። አንዳንድ ቦታ ይሄን ያህል የምትሰጡ በዚህ በኩል ትሰለፋላችሁ፣ ይሄን ያህል የምትሰጡ በዚህ ከዚህ በታች የምትሰጡትን አልፈልጋችሁ ሲባል ይደመጣል። አንዳንድ ቦታ በተለያዩ ትንቢታዊ መልእክቶቹ እውቅናን ያተረፈው ነብይ ጆሲ ያልተጠበቀ ሚስጥር ተጋለጠ። የሰኛና መንዝራው ወንበዴ ሌባው በሙሉ በብሔር ተደራጅቶ ገንዘብ ስላለው ማፊያው ነብይ ጆሲ መንፈሱ ሪቻርጅ ለመደረግ ሄዶ ነበር። ወንበድና የማፊያ ስርዓት ኢትዮጵያ ውስጥ ስታብሊሽ እንዲያደርግ ጆሲን ይመለመለው ማለት ነው። ኦርቶዶክሶች ያባረሩት ዶ ይሄንን መንፈስ ሪቻርጅ መደረግ አለበት። ዛሬ ይኸውላችሁ የኢትዮጵያ ቤተክርስቲያን ጦርነት በጦርነት ውስጥ ለምን ገባች ካልከኝ የተጠሩ ሳይሆኑ የተቀጠሩ ሰዎችን አምጥተ ሾመ ስላስቀመጥክ። እንዲሁም በተጨማሪ ዶክተር ደረጀ ከበደን እየተመለከተ መረጃ ይዘንላችኋል። እስከ መረጃው ፍጻሜ አብራችሁን ቆዩ። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነትን ያጠናክሩ። በወቅቱ የቴምፕላሷን ተማሪ ነበርኩኝ። በኢትዮጵያ የመጀመሪያ ቴምፕላሷን ባች ትንሽ ቆይቷል። በአዲስ አበባ ላምበረት ሙሉ ወንጌል ቤተክርስቲያን በእሁድ ፕሮግራም ላይ አንድ እግዚአብሔር ሰው ቃል ሊያካፍል ወደ መድረክ ወጥተው እንዲህ አሉ። ወደ እግዚአብሔር ቃል አገልግሎት ሳንሄድ ብዙ መናፍስት በጉባኤ ውስጥ አሉና ቆሙ አሉ። ጉባኤውም ቆመ። አንድ ዝማሬን እንዘምራለን፣ ብዙ መናፍስቶችም እየጮሁ ይወጣሉ አሉ። በጣም እስኪገርመኝ ድረስ ጉባኤው እየዘመረ ሳይገጽጽ የእግዚአብሔር ሰው እንደተናገረው በብዙ ሰዎች ውስጥ ተሰግስጎ የተቀመጡ እርኩሳን መናፍስት ለጌታ ክብር እየሰጡ እየጮሁ ወጡ። ምንጩ የእግዚአብሔር ቃልና መንፈስ ቅዱስ ከሆነ እግዚአብሔር በዝማሬ ቀንበርን ይሰብራል። በዚሁ አጋጣሚ በዝማሬ አገልግሎት የምታገለግሉ ሰዎች ሁሉ አንድ ምክር እንዲህ ልስጣችሁ። አገልግሎታችሁ ቅዱስ ተጽዕኖ እንዲያመጣና ዘመን ተሻጋሪ እንድትሆን ሁለት በጣም መሰረታዊ የሆኑ ነገሮችን ከእናንተ ጌታ ይፈልጋል። የመጀመሪያው የእግዚአብሔር ቃል ሙላት ሲሆን ሁለተኛው ደግሞ በመንፈስ ቅዱስ መሞላት ነው። ሌሎች ነገሮች እንዳሉ ሆነው የእግዚአብሔር ቃል በሙላት ይኖርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገጽጹ፣ በመዝሙርና በዝማሬ በመንፈሳዊ ቅኔም በጸጋ በልባችሁ